Nelson Mandela loved everyone, treated everyone equally, no matter what station you were, no matter what work you did, no matter your creed or colour. Why can't we, as South Africans, emulate what he taught us? Jacob Zuma, you're leading our nation. You need to lead our nation like Nelson Mandela did and accept all the foreigners. I'm a foreigner. You're a foreigner. We're all foreigners. Yes. Yes. So I support you, everyone here, and I hope South Africa stops what they're doing to all the beautiful people of Africa. Thank you. Thank you. የመከራችን መነሻ ምንድነው ብለው ሁላችን ለብዙዎች መጠለያ የነበረች ሀገራችን ብዙዎችን ነፃ ያወጣች ሀገራችን ብዙዎችን ከሰውነት ተርታ ያሰለፈች ሀገራችን ያህል እየተዋረደ ከእስልምና መመስረት ጀምሮ የመጀመሪያው 16 የሃይማኖት ስደተኞች የተጠለሉባት ሀገራችን ቀጥሎም 86 ሙስሊሞች የተጠለሉባት ሀገራችን ዛሬ አገር አልባ ሆነን እየታረድን እየተጨፈጨፍን እንገኛለን። ይህ እጅግ ልብ የሚነካ ነው። እጅግ ልባችን ደምቶ ያደማው ዛሬ በየዌብሳይቱ ላይ በየፌስቡክ ላይ ተጽፎ ያለው ኢትዮጵያዊ መሆናቸውን እያጣራ ነው ያለው። የሞተ ሰው ዲኤንኤም አውጥቶ ከባህር ውስጥ አይመረመርም። ኢትዮጵያዊነታቸውን በከለራቸው የሚያስታውቅ ነው። ኢትዮጵያዎችን ገደልም ብለው ነው የተናገሩት። የኢትዮጵያ መንግስት ግን ኢትዮጵያዊ መሆናቸውን እናጣራለን የሚል መልስ ነው። ከሁሉ በላይ ያዋረደን ቃል የሚያምቃል ወገኖቼ በየአደባባይ እየወጣን መሰለፍ ስለዚህ አሁንኛ ያለፈውን ይቅር እንበልና አሁን በዚህ ዓለም ላይ በዚህ በአውስትራሊያ በአውሮፓ የምናየውን መንፈሳዊ ጉዞ የዲሞክራሲ ጉዞ ጤነኛ አካሄድ እንድንሄድ ራሳችሁ በአእምሯችሁ በልባችሁ የተሸከማችሁትን ድንጋይ አውልቁና ከወንድሞቻችሁ ጋር ታረቁ። ይሄ ነው የሚበጀን ወገኖች። ስለዚህ ትግሬ፣ አማራ፣
ኦሮሞ እያላችሁ ብትደባደቡ የምትጎዱት ልጆቻችሁን ነው እንጂ እኛን ነው የምትጎዱት። ራሳችን ነው የምትጎዳው እንጂ አንድም ተጠቃሚ የለም። ከዱላ ከጦርነት አንድም ተጠቃሚ የለም። ከዚህ ክፉ ነገር አንድም ተጠቃሚ የለም። ወንድማማች ነን። እንዋደድ፣ እንቻቻል። አንዱ ሌላውን ያክብረው፣ አንዱ ሌላውን ይውደደው። ስለዚህ በሀገራችን ላይ በሰላም እንኑር። ይሄ ነገር ከስደት ሊያቆመን ይችላል። ይሄ ነገር የተፈጠረው ነገር በቃላት የሚገለጽ ነገር አይደለም። አሁን ነው ምን እንደምን ምንድነው ተገኝ እንዳለው ዛሬ የተሰበሰብነው ሳውዝ አፍሪካ በተፈጠረው ጉዳይ ላይ ነበር። ሆኖም ግን ከዛ በኋላ የሆነውን ነገር ሁላችንም የምናውቀው ነገር ነው። በጣም አሳዝኖናል፣ በጣም አስቆጭቶናል። በጣም እርግጠኛ ሆኜ የምናገረው ነገር ግን የሚፈጠረው ነገር በመካከላችን ጋፕ ለመፍጠር ነው። ምንም ጥያቄ የለውም። ምንም ጥያቄ የለውም። እኛ ሙስሊሞች፣ እኛ ክርስቲያኖች፣ ኢትዮጵያዎችንን ኢትዮጵያንትናችንን ሁሉ ጊዜ ወደፊት ነው የምናስቀድመው። ቀናኛው ነገር የለም ምንም እና ሁሉም ሰው አዌር መሆን የሚገባው ነገር ምንድን ነው? ይሄ ነገር የሆነ ነገር እየተሸረበብን ነው። መካከላችን ላይ ልዩነት ለመፍጠር እየተደረገ ነው ያለ ነው። እያንዳንዱ ሰው አሁን በኋላ በጥንቃቄ ይህንን ነገር ሊያዩ ይገባል። ከምን ጊዜውም የበለጠ አንድነታችንን ማጠናከር ይገባናል። ከምን ጊዜውም የበለጠ አንድ መሆን ይገባናል። ኢትዮጵያዊ፣ ሙስሊም፣ ክርስቲያን አንድ ነን። ይሄ የመጣው ነገር በፍጹም ሊያያየን አይገባም። ሊያያየን በፍጹም አይገባም። ይሄ ነው የምለው ነገር። አመሰግናለሁ። Freedom! South Africa! South Africa!